የዝሙት መንፈስ ያለባቸው ሰዎች በተፈጥሮም አንዳንድ ጊዜ እግዚአብሔርን የፈጠረው እንላለን እንጂ በተፈጥሮ ከእናት ከአባት የምንወርሰውን ነገር ተከትሎ ሰይጣን ያችን ነገር ሊያደርጋት ይችላል። አሁን ልናገረው በቃ መምህር በእናትህ ተናገረው እያላችሁ እንደሆነ ተስፋ አደርጋለሁ። እኛው ራሳችን የምንጨምርበት ባዕድ ነገር የተነቀሰ ሰው ንቅሳት ያለበት ሰው በአንድም በሌላ መንገድ የዝሙት መንፈስ ሊኖርበት ይችላል። አለበት የሚለው ነገር ራሳችሁ ነው የምታውቁት። አለብኝ ወይስ የለብኝም? ንቅሳት ያለባችሁ ሰዎች ይሄንን ራሳችሁ ተናገሩ። የአንገትም ይሁን የግንባር ንቅሳትም የእጅ ላይም በተለይ ደብተራዎች እጃቸው ላይ ንቅሳት ካለ ዘማዊ ናቸው፣ የዝሙት መንፈስ አለባቸው ማለት ነው። በጣም ከባድ ነው። የስር ማር ቅጠል በጣሽ ሆኖ ንቅሳት ያለበት ከሆነ የዝሙት መንፈስ በጣም ከባድ መንፈስ አለባቸው። ለሰው የሚመስለው በንጽህና የሚኖሩ ነው፣ ግን እኔ ብዙ ቦታ ስላጋጠመኝ ነው ይሄ ነገር። እንደገናም ደግሞ የእናቱን ስም ይነቀስ የሚስቱንም ስም ይነቀስ ብቻ ምንም ታቶ ያድርግ ምንም ያድርግ የዝሙት መንፈስ ይስባል ነው ትልቁ ዋናው ዓላማ። ይስብባችኋል። ዘማዊ እንድትሆኑ የመገፋፋት እድል አለባችሁ ማለት እንኳን ይከብዳል፣ ግን ዘማዊ ናችሁ እስካላልኩ ድረስ ጥፋት የለብኝም። ግን የዝሙት መንፈስ ይስባል። ብዙ ጊዜ ለንቅሳት የሚዳርግና እንድትነቀሱ ነው የሚያደርግ። ከተነቀሳችሁም በኋላ ደግሞ ለዝሙት ህይወት የሚዳርገው ይሄው መንፈስ ነው። ይሄ እኛ ራሳችን ላይ የምናስገባው ባዕድ የሆነ ነገር ነው። ከዛ ቀጥሎ አሸንክታብና ምንዝር ጌጥ ነው። ምንዝር ጌጥ ሴቶች ከሆኑ የሚያረጉት አሸንክታብ የሚኳኳሉት ነገር ምናምን እሱ የዝሙት መንፈስ ይስባል። ሌላው ደግሞ ተክለ ቁመና፣ ዳሌ፣ የጡት ሁኔታ፣ የፀጉር ስታይል ምናምን ይሄ ሁሉ የሚባለው ነገር በተፈጥሮ እግዚአብሔር የሚሰጣቸውም ነገር ወንዶችን የዝሙት ስሜት የመቀስቀስ ስሜት አለው፣ የመቀስቀስ ሁኔታ አለው እና የዝሙት መንፈስ በዛም ሊገባ ይችላል። ለምሳሌ እንዴት የሚገባው ያቺ ሴት ዝሙት መንፈስ አለባት ልንል የምንችለው ወንዶች አይተዋት ዋት ምናምን ብሎ ሲመኝ በዛ ሰዓት ምን ይላል ይገባል ሴትዮዋ ላይ። እሷም የዝሙት መናፍስት ማጠራቀሚያ ትሆናለች። ግን ሃይማኖተኛ እስካልሆነች ድረስ ጸሎተኛ እስካልሆነች ድረስ ነው ይሄ የሚሆንባት። መንፈሳዊ እስካልሆነች ድረስ ቅርጿን ለማሳየት ጥረት ስታረግ በየመንገዱ ዝም ብላ ስትሞናደል ምን ስትል አለኝ የምትለውን ያ የተሰጣትን ተፈጥሮ የበለጠ ማግኒፋይ አድርገው ኤግዛጀሬት ሆኖ ገኖ ምናምን መንገድ ላይ ስትሄድ ሁሉም ለአጩን ሲያስረበረበባት የዝሙት መንፈስ ይገባባታል። የስንት ሰው የብዙ ሰው የሽማግሌውም የወጣቱም የምኑም የባለትዳሩም የላጤውም የሱሰኛውም የሁሉም መንፈስ የመጠጥም ይሁን የዝሙት መንፈስ ሱስ ያለበት በሙሉ ይገባባታል። ከዛስ ማትሰግድ ማትጸልይ ማትሰግድ ከሆነ ለባሏት ጠንቅ ይዛ ትመጣለች። በባሏ ላይ ቺት የማድረግ ከተከራይ ጋር ካከራይ ጋር የመማገጥ ከስራ ባልደረባ ጋር ከስራ አስኪያጇ ጋር እንዲያውም ስሙ ሴክሬታሪ አይደለም የሚለው ሚስጥረኛ ማለት ነው። እና በአጠቃላይ በዝሙት በሄደችበት የመውደቅ እድል ያጋጥማታል። ለምን ራሷን ስላልሸፈነች። ስለዚህ ነው ረጅም ቀሚስ አድርጉ ተሸፋፈኑ የሚባለው ለምንድን ነው? በዚህ አጋጣሚ ሙስሊሞች ተሸፋፈኑ ማለት ከዚህ ነገር ድነዋል ማለት አይደለም። ከባድ ነው። አንዷ ሙስሊም አለችኝ መምርዬ እኔ ብሸፈንም አለችኝ ባሌ አይኑ አመንዝራ ስለሆነ ክርስቲያኖች ተገላልጠው ሲሄዱ በማየቱ አለችኝ። ግልጽ ነው የነገረችኝ። ባይዘው እውነት ነች ውሸት ነው የሚለው ነገር እናንተ እስቲ ጽሁፍ ጻፉልኝ። የተገላለጡ ሴቶችን በማየት የዝሙት መንፈስ ይዞብኝ መጥቶ እኔ ተሸፍኜ የኖርኩትን አንድ ቀን ተገልጬ አላቅም አለች። የዝሙት መንፈስ አስተላልፎብኝ ይኸው መገለጥ ጀመርኩኝ። እንደተሸፈንኩኝ ሆኜ ግን ካገኘሁት ወንድ ጋር ተኛለሁ። እኔው ራሴ ቅብጥብጥ ያልኩ ሰው ሴት ሆንኩኝ እና የዝሙት መንፈስ እንደዚህ ነው የተላለፈብኝ አለች። ይሄ ሃይማኖትን መሳደብ ምናምን ሊመስላችሁ ይችላል፣ ግን አይደለም። እኛ ክርስትና እምነት ላይ ስንፍና እንዳለ ልትነግረኝ ይፈልጋል። ለምን ደሞ አትሸፋፈኑት ነው አባባሏ እሷ። እና እንዲህ ተዘዋውሮ መንፈስ እንዴት እንደሚገባያችሁ ባሏ ሄዶ አመንዝሮ ሲመጣ እሷ ጋር የዝሙት መንፈስ አመጣባት። እሷ ተሸፍና የነበረች ልጅ የዘማዊ ሆነች ማለት ነው። በጣም ጨዋ ነበርኩ አለች። ሙስሊም ናት። በጣም ነው ትምህርት የምታዳምጠው። እና ወደዚህ ስመጣላችሁ የዝሙት መንፈስ በአካል በተሸፈነ አካል ላይ የሚገባበት ሁኔታም ይኖራል። እንደገናም ደግሞ ገላልጠው ሲሄዱትማ በቃ እንዲያውም ምንድነው ገሃድ ነው የሚባለው አይደለም፣ ሐላል ትላላችሁ በግልጽ ሁሉ ነገር በአቦ እስኪታይ ድረስ ይቅርታ በየመንገዱ በጣም ነው የሚያሳፍረው። በጣም ይቅርታ አድርጉልኝ ለመናገረው ነገር ይበስማ ክርስቲያን መሆናችን አንገት ላይ እንደ አያሉ ማይሆን ልብስ አለባበስ ለብሶ አይና ቀና ብዬ ሳይ ማተብ ሳይ እፍር እላለሁ። በቃ ጌታው ይቅር በለን። ለምን እነሱ እኔ ጻድቅ እነሱ ኃጢአተኛ ሆነው አይደለም።
ሃይማኖት በሚለው ጉዳይ ላይ በቃ በጣም ውስጤ በጣም እንትን ይላል። በየመንገዱ ዘጥ ያሉ ሲሄዱ ታይት አድርገው ውፍረታቸው አያሳፍራቸው፣ እርቃናቸው አያሳፍራቸው፣ ከታችም ከላይም ተገላልጠው ተበሳስተው ይሄ ምናምን ቀማ ያልተበሳ ቦታ የለም። እንዲሁም እግዚአብሔር የሰጠን ቀዳዳ አስቸግሯል። እንደገና ደግሞ ሌላ መበሳት ከባድ ነው እና ይሄ እየተጠጋው ነው እንግዲህ እየተጠጋው ነው ለዝሙት የሚዳርጉ ነገሮች። ሌላ በአባባል ደረጃ የሚባሉ ግን ሰይጣን በዛ ውስጥ ገብቶ ስራ የሰራባቸው ጥርሰ ፍንጨት ሴቶችም ሆኑ ወንዶች ለዝሙት መንፈስ የተጋለጡ ናቸው። ለምን ትኩረት እንደሚደረግ አላቅም። ሰይጣን ይሄንን ነገር በዝሙት ለምን እንዳገናኘው ይባላል። ጥርሰ ፍንጨት የሆኑ ሰዎች የዝሙት መንፈስ አለባቸው ልል አልችልም፣ ግን ለዚህ ነገር ይዳርጋል ይባላል። ለምን እንደሆነ እኔ አልደረስኩበትም። ይሄ ነገር እናንተም አጥሙት። ግን ሆኖ ደግሞ ይገኛል ብዙ ጊዜ እና በጣም ያስቸግራሉ አይደለም ነው የነሱ ራሳቸው ይቸገራሉ። እንደገናም ደግሞ በዚህ ደረጃ በጣም ትኩረት ይደረግባቸዋል። ልክ በአፄ ኃይለ ሥላሴ ዘመን ቅንድቡ ግጥም የነበረ ሰው ለምንድን ነው ይፈለጋል ተብሎ የሚባለው? ለሆነ ነገር መስዋዕት ይፈለጋል ተብሎ አላልኩም፣ ይባላል ነው ያልኩት። እኔ አልደመደምኩም፣ ግን ሳነብም ምንም ስል ምን ሰማው ነገር ነው። ልክ ጥርሰ ፍንጨቶችም በዚሁ ልክ የዝሙት መንፈስ ያገኛቸዋል ይባላል። ሰይጣን ከፍንጨታቸው ጋራ ምን ጉዳይ እንዳለው አላውቅም። እንግዲህ ቀዳዳ አጥቶ በዛ ፍንጨት መቼም ይገባል ማለት በጣም ከባድ ነው አይደል? ሌላው ደግሞ አይን ነው። እንግዲህ አይን ይሄ የምታዩት አይን ይኸውላችሁ፣ አይኔ ወደ ላይ ሳረክ ይሄ ነጩ ክፍተቱ ይታያቸዋል። እዚህ ስራ ያለው ነጩ ይሄ አይናቸው ወደ ላይ የሆኑ ክቡ አይነ ይሄ አሁን እንዴት አድርጌ ላስረዳችሁ? በስዕል ባሳያችሁ ነው የሚሻለው መሰለኝ። በስዕል ላሳያችሁ። ቆይ ልሳለው እዚህ ግድግዳ ላይ ይሄ ቦርድ በደንብ ያስረዳናል ብዬ አስባለሁ። አይን ይሄ አይን ነው። በግራ በኩል ያለ አይን ነው ብለን እናስበው። ኖርማል የሚባለው አይን የዝሙት መንፈስ የለባቸውም ብለው የሚያስቡት ጥቁሯ እንደዚህ ስትሆን ነው። እንደዚህ ሲሆን ነው። ዘማውያን ናቸው ተብሎ የሚታሰቡ ሰዎች ደግሞ አይናቸው እንደዚህ ሲሆን ነው። እዚህ ጋር ክፍተት ይኖራል ማለት ነው። ይሄ ነጩ ክፍተት ይኖራል ማለት ነው። ይሄ ጥቁር ነው። በቃ ይሄ እንደዚህ ቅልም ይላል እና የዝሙት መንፈስ አለባቸው ተብሎ ይታሰባሉ። እንግዲህ ይሄ ይባላል አይባልም እውነት ነው አይደለም የሚለውን ነገር ራሱ ይሄ አይን ምልክት ያለበት ሰው አይቶት ነው ሊያስብ የሚችለው ማለት ነው። እና ይሄንን ለማለት ነው የፈለኩት። እና ምንድነው በፒክቸርም ይሄን ነገር ማየት ይቻላል፣ በስዕልም ማየት ይቻላል። ምንድነው እግዚአብሔር ሊያመለክተን የሚፈልገው ነገር ቢኖርም ግን ተፈጥሯችን እንደዚህ ሆነ ስለተፈጠርን ዘማዊ እንድንሆን አላደረገንም እግዚአብሔር። ግን ሰይጣን ምን ያደርጋል? እንደዚህ አይነት አይን ያላቸውን ሰዎች እንደዚህ አይነት ባህሪ እንዲኖራቸው ጸባይ እንዲኖራቸው አረጋለሁ ይላል። እንደዚህ የሆኑትን ሰዎች ይሄ አጭር የሆኑ ሰዎች ባህሪያቸው እንዲህ ነው ተብሎ እንዲገመት ያደርጋል። ረጅም የሆኑ ሰዎች እንዲህ ናቸው። ልክ ሞጣ እንዳለው አይኑ ትልልቅ የሆነ ሰው ጅል ነው ምንድነው ሞኝ ነው ያለው። ልክ የአካላችን ያለውን ተፈጥሯዊ የሚታየውን ነገራችንን ወደ ባህሪ ወስዶ መለጠፍ እንደማለት ነው።